ጠላቶችሽን በጽኑ መከራ የዛሬው ቪዲዮ 6 ኪሎ አካባቢ ስለሚገኘው ወደ ኢየሩሳሌም ሄዶ በዴር ሱልጣን ገዳም ውስጥ ሲጸለይበት የቆየው ከዛም በኋላም ወደ እንግሊዝ ሀገር ሄዶ ወደ ኢትዮጵያ የተመለሰው ስደተኛው መድኃኔዓለም ወይም መስቀየ ኅዙናን መድኃኔዓለም ነው። ሰላም የዩቲዩብ ቤተሰቦቼ እንደምን አላችሁ? ዛሬ የሚገኘው በመነን አካባቢ የሚገኘው መስቀየ ኅዙናን መድኃኔዓለም ነው። እንግዲህ ይህን ቤተክርስቲያን ብዙዎቻችን እናውቀዋለን፣ አዲስ አበባ በተለይ ያለን እና ደግሞ ማናውቀውም ካለን እየመጣን እንጎብኘው ማለት ነው። ዛሬ ደግሞ ስለዚህ ቤተክርስቲያን ታሪክና አሁን ያለበትን ሁኔታ እንመለከታለን ማለት ነው። ተከታተሉ። እንግዲህ ጣሊያን ኢትዮጵያን ስትወር እንግሊዝ ሀገር የሚገኙ ንጉሳውያን ቤተሰቦች እና በተጨማሪም ደግሞ ምዕመናን ለስርዓተ አምልኮ መፈጸሚያ እንዲሆን በእንግሊዝ ሀገር ከ1929 ዓ.ም እስከ 1933 ዓ.ም በኃይለ ሥላሴ ትእዛዝ ከ5 ልኡካን ጋር እዛው ቆይቷል ማለት ነው። ከዚያም እንግሊዝ ሀገር ከቆየ በኋላ በነሐሴ 23 ቀን በ1933 ዓ.ም እቴጌ መነን አዲስ አበባ በሚገቡበት ጊዜ አባ ኃይሌ ብሩክ የተባሉ መነኩሴ ወደ አዲስ አበባ ይዘውት እንደገቡ ከዛም በኋላ በቤተ መንግስት ለትንሽ ጊዜ እንደቆየ በየካቲት 12 ሆስፒታል 6 ኪሎ አካባቢ የሚገኘው ማለት ነው። እዛም ደግሞ ትንሽ ጊዜ እንደቆየ ታሪክ ላይ እናያለን ማለት ነው። የዚህ ቤተ ክርስቲያን የመሰረት ድንጋይ የተጣለው በሚያዝያ 27 ቀን በ1940 ዓ.ም የቤተ ክርስቲያኑ ስራ ደግሞ ተከናውኖ ያለቀው በ1942 ዓ.ም ነው። ቀዳማዊ ኃይለ ሥላሴና የተለያዩ ነገስታትና የነገስታት ቤተሰቦች በተገኙበት ይህ ቤተ ክርስቲያን ተመርቋል ማለት ነው። እንግዲህ ማህበረ መነኮሳቱ በአንድ ላይ ተስማምተው ለመኖር ስላሰቡ ግንቦት 16 ቀን በሚያዝያ በ1937 ዓ.ም በብፁዕ አቡነ እጨጌ ጊዮርጊስ በተገኙ የአንድነት በዓሉ በቅዳሴ ተከብሯል። እንግዲህ አሁን እንዳሳየኋችሁ በየግድግዳዎቹ ላይ በየቀኑ የሚከበሩ በዓላት ተጽፎ እናገኛለን ማለት ነው። በዛ በኩል ያለውን በሴቶች በኩል ማለት ነው አሳይቻችኋለሁ። አሁን ደግሞ በዚህ በኩል ያለውን እንመለከታለን ማለት ነው። እና ደግሞ ቤተክርስቲያኑ ምን እንደሚመስል ትንሽ ላሳያችሁ። በዚህ ጋር እንግባና ያሉትን ቀጣይ ያሉትን ቀኖች እንመልከታለን። ያ በ23 ቀን የቅዱስ ጊዮርጊስ በዓል ጥር 2 ልደቱ ሚያዝያ 23 ደግሞ ሰማዕትነትን የተቀበለበት ጥር 2 ደግሞ ሰባ ጾምና ህዳር 7 ቅዳሴ ቤቱ የከበረበትን ያሳየናል። እዚህ ጋር ደግሞ በ24 ቀን የቅዱስ ክርስቶስ ሳምራ ነሐሴ 24 ቀን አሁን የሚቀጥለው ወር ማለት ነው በዓለ ዕረፍቷ ይከበራል። እዚህ ጋር ደግሞ ካህናተ ሰማይ ሱራፌል ህዳር 24 ቀን በዓላቸው መታሰቢያ ነው። እዚህ ጋር ደግሞ በ24 የሚውሉ በዓላትን ያስቀምጣል። እንግዲህ እንደዚህ እያለ በ30 ቀን የሚውሉትን በዓላት ያስቀምጣል ማለት ነው። እዚህ ጋር እንግዲህ ከፈለጋችሁ ጸሎት ማድረግ ትችላላችሁ። መታችሁ እዚህ ጋር በጣም ነው የሚመቸው ቦታው፣ ጸጥ ያለ ቦታ ነው። አንድ ዙር ላሳያችሁና ከዚህ ጋር ደግሞ ውጭ ወደዛ ያለውን አሳያችኋለሁ ማለት ነው። ከታጠረ ውጭ ያለውን አሳያችኋለሁ።
የዚህ ዩቲዩብ ቻናል ቤተሰቦች የሆናችሁ ሰብስክራይብ ማድረግ አትርሱ። በተጨማሪም ደግሞ ምን ማስተካከል ያለብኝ ነገር እንዳለ የት ቤተክርስቲያን ማየት እንደምትፈልጉ ኮሜንት ላይ ጻፉልኝ ማለት ነው። ወደዛ ቤተክርስቲያን ሄደን እንጎበኛለን፣ በዛውም ታሪኩን እናያለን። ገረገር አለው ማለት ነው። ከፈለጋችሁ ለታችሁ መታችሁ ቁጭ የምትሉበት ወይም ደግሞ ጸሎት የምታረጉበት የተለያዩ ከቤተሰብ ጋር ምናምን የምትወያዩበት ቦታ አለ ማለት ነው። እዚህ ጋር በሃይማኖት ንቁና በሃይማኖት ኑሩ ጠንክሩ የሚላለ ትንሽ ቁጭ ብለን እዚህ ጋር ደግሞ ያለውን ነገር እንመልከት ማለት ነው። የተለያዩ የጸሎት መጽሐፍቶች አሉ። እነዚህ የጸሎት መጽሐፍቶች ወስደን መጠቀም እንችላለን ማለት ነው። እዚህ ጋር ደግሞ ይሄ ቦታ የተፈቀደው ለሴቶች ብቻ ነው ማለት ነው። በዛ በኩል ደግሞ ለወንዶች አሉ። እንደዚህ በየገረገራው የጸሎት መጽሐፍቶች መኖሩ በጣም አሪፍ ነው። አሁን ለምሳሌ ብዙ ጊዜ ሰዎች እግረ መንገዳቸውን ቤተክርስቲያን ሊገቡ ይችላሉ። ስለዚህ ቤተክርስቲያን ገብተው መጸለይ ቢፈልጉ እነዚህ የጸሎት መጽሐፍቶች ተጠቅመው በመመለስ አገልግሎት ማግኘት ይችላሉ። እና ደግሞ በዚህ በኩል የሴቶች ብቻ ነው፣ በዛ በኩል ደግሞ ለወንዶች አለ። ይሄ በጣም አሪፍ ነው። ብዙ ጊዜ ሴቶችም እንግዲህ ወራዊ ግዳጅ ላይ በሚሆኑበት ጊዜ እዚህ ጋር መጥተው ጸሎት ማድረግ ይችላሉ፣ ጊዜ ማሳለፍ ይችላሉ። ቅድም ላይ ደግሞ እንዳየሁት እዚህ አካባቢ የተለያዩ ቤተሰቦች እየመጡ ይወያያሉ። ቦታው ጸጥ ያለ በመሆኑ እንደዚህ ከቤተሰብ ጋር ንግግር ለማድረግ ለመወያየት፣ በንግግር መፍታት ያለብን ነገር ካለ እንደዚህ አይነት ቦታዎች ላይ እየመጣን መጠቀም እንችላለን ማለት ነው። እንግዲህ ቦታው እንደነገርኳችሁ ቅድም ከተፈሪ መኮንን ፖሊቴክኒክ እና ሙያ አጠገብ የሚገኘው በሽሮ ሜዳ እና በ6 ኪሎ መሀል መነን አካባቢ ማለት ነው። እና የመጣን ብዙዎቻችን እንጠቀም። እንደምገምተው አብዛኛው አዲስ አበባ አካባቢ ያለን ሰዎች ይህን ቤተክርስቲያን እናውቀዋለን። ማናውቀው ሰዎችም ካለን እየመጣን መጎብኘት አለብን። በጣም ታሪካዊ ቦታ ነው፣ ታሪካዊ ገዳም ነው። አሁን ደግሞ ሄደን በሩ አካባቢ ያለውን የመጽሐፍ መሸጫ እንመልከተው። ከቤተ ክርስቲያኑ ውስጥ ነው የሚገኘው። ብዙ ጊዜ እንደዚህ አይነት መሸጫዎች አይቼ አላውቅም። ላሳያችሁ እስቲ። አሁን እየሄድኩኝ ነው። መቅረጽ የምቻል ከሆነ አሳያችኋለሁ። እንግዲህ ስጠይቃቸው መቅረጽ እንደማይቻል ነግረውኛል። እናንተ ግን ስትመጡ የመጽሐፍ መሸጫ አለ፣ ከፈለጋችሁ መታችሁ መግዛት ትችላላችሁ። እና ደግሞ ብዙ ጊዜ እዚህ ቤተ ክርስቲያን ብቻ ሳይሆን እዚህ ቤተ ክርስቲያን በብዛት የሚባል ጸሎት አለ። እንትን በሚለው አስገባላችኋለሁ። ጠላቶችሽን በጽኑ መከራ now. ማሳየት የምችለውን አሳይቻችኋለሁ። ሌላውን ደግሞ እናንተ እየመጣችሁ ማየት መጎብኘት ትችላላችሁ። የዛሬው ቪዲዮአችን ይሄንን ይመስል ነበረ። ቀጣይ በሌላ ቤተክርስቲያንና በሌላ ታሪክ እንመለሳለን። ደህና ሁኑ።